ሁላችንም የየራሳችን ስታንዳርድ ስላለ ሁላችንም የየራሳችን ሚዛን ስላለን በእኛ ሚዛን ሰዎችን ለመመዘን ሞክራለን። አዲስ ሰው ጋር ዝም ይላሉ፣ የሚወዷቸው ሰው ጋር ሌላ ባህሪ ሲያሳዩ ታያላችሁ። አለቀ በቃ ይሄ ዓለም መጨረሻ አለቀ እንትናማ ብላችሁ ሄዳችሁ ያረጋጓቸው። በእነሱ አቅም በእነሱ ጉልበት የሚሄድ ሰው ስለማያገኙ ብዙ ጊዜ ብቻቸውን ለመስራት የሚፈልጉ አይነት ሰዎች ናቸው። ሰዎች በጣም የተለያየ ነው። የተለያየ ሀሳብ፣ የተለያየ ፍላጎት፣ የተለያየ አይነት አሰራር አለ። ስለዚህ ከእንደዚህ አይነት መለያየት ጋር ራሳችንን በምን አይነት መንገድ ነው ቀርጸን ከሰዎች ጋር መቅረብ ያለብን የሚሉትን ነገሮች መረዳት አለ። ሰላም እንዴት ናችሁ? ውድ የቡክቶክ ዊዝ ፊራ ቤተሰቦች፣ ፊራ ነኝ። ይህ ደግሞ ሳምንታዊ የመጽሐፍ ሀሳብ ፕሮግራማችን ነው። በዚህ ፕሮግራም የተለያየ ሀሳብ የሚያነሱ በሀገር ውስጥ እንዲሁም በውጭ ሀገር ጸሐፊዎች የተጻፉ መጽሐፍቶችን ዳሳ እናደርጋለን። ዛሬም እንግዲህ እንደተለመደው በአዲስ መጽሐፍ በአዲስ ሀሳብ ተመልሻለሁ። ምን አይነት መጽሐፍ ነው? ምን አይነት ሀሳቦች እናያለን? መጽሐፉ እንደምትወዱት አልጠራጠርም። አብራችሁ ይቆዩ። ለዛሬ ፕሮግራማችን ዳሰሳ ለማድረግ የመረጥኩት መጽሐፍ በቶማስ ኤሪክሰን የተጻፈውን ሰራውንድድ ባይ ኢዲየትስ የሚለውን መጽሐፍ ነው። የመጽሐፍ ዳሰሳ ለማድረግ ሳስብ እንዴት ርዕሱ ምን ላድርገው ብዬ ያስብኩኝ ነበር። ምክንያቱም ርዕስ ነች አይደል? ማን ነው ስድብ ነች አይደል? ሰራውንድድ ባይ ኢዲየትስ ምን አይነት ሀሳብ ነው የሚያነሳው? መጽሐፉ ትንሽ ርዕሱ ያዝ ያደርጋል፣ ግን ደግሞ ሞር የመጽሐፉን ሀሳብ ለማንበብ ስትገቡ እንድትቆዩ ያደርገ ፍዝዝ አድርጎ የሚያቆያችሁ መጽሐፍ። ለምን እንዲያልኳችሁ ቀስ እያል እያብራራሁት ሲሄድ ታዩታላችሁ። ከመጽሐፉ በፊት ግን ከጸሐፊው ጋር ትንሽ ላስተዋውቃችሁ። ጸሐፊው መግቢያ ላይ እንዳልኩት ቶማስ ኤሪክሰን ይባላል። ቶማስ እንግዲህ በዋናነት የሚታወቀው ሊደርሺፕ ላይ ብዙ መጽሐፍቶችን የጻፈ ብዙ ቦታ የሚያሰለጥን አይነት ሰው ነው። ከዛ ደግሞ የሰዎች ባህሪ ወይ ደግሞ ቢሄቪየር የሚባለው ነገር ላይ ትኩረት የሚያደርግ በተለይ ደግሞ እዚህ ላይ በሚያደርጋቸው ነገሮች ይታወቃል። ሰዎች ምን አይነት ባህሪ ያላቸው፣ በምን አይነት ሁኔታ ውስጥ በምን አይነት መንገድ ምላሽ ይሰጣሉ የሚሉትን ነገሮች የሚያጠራ ሰው ነው። ከዛ አልፎ ደግሞ ኮሚኒኬሽን፣ ሰዎች በምን አይነት መንገድ ይግባባሉ፣ ቨርባል ኮሚኒኬሽን በምን አይነት መንገድ ልንረዳ እንችላለን፣ ከዛ ደግሞ ነን ቨርባል የሆነ ደግሞ መንገድ አለ፣ እነዛንስ እንዴት መረዳት እንችላለን የሚሉትን ነገሮች በማውራት የሚታወቅ ሰው። ወደ መጽሐፉ ዓለም ስትገቡ እንግዲህ ይሄኛው መጽሐፍ የራሱ ሲሪየስ ያለ ይሄኛው ነገር ነው ያስታወቀው። በቃ ሰራውንድድ የሚለው ሀሳብ በቃ የሱ ሀሳብ። ከዚህ በኋላ ሰራውንድድ ባይ ኢዲየትስ የሚለው መጽሐፍ በጣም ታዋቂ አድርጎታል። ግን ከዛ ደግሞ በተጨማሪ ሰራውንድድ ባይ ሳይኮፓዝ የሚል መጽሐፍ አለው። ሰራውንድድ ባይ ባድ ቦስ ወይ ደግሞ መጥፎ በሆኑ አለቆች መካከል መከበብ በሚል መጽሐፍ ጽፏል። ከዛ ደግሞ ሰራውንድድ ባይ ሴትባክስ ወይ ደግሞ እንቅፋት ስትከበቡ በምን አይነት መንገድ ከዛ መውጣት ትችላላችሁ የሚል አይነት ሀሳብ መጽሐፎችን ጽፏል። እና እዚህ መጽሐፍ ላይ ግን ሰራውንድድ ባይ ኢዲየትስ አለው። ስለዚህ ምን እናደርገዋለን መሰላችሁ? ይህ እንግዲህ በእኔ ውሳኔ፣ እናንተም ትረዱኛላችሁ። በእኔ ውሳኔ በአማርኛን ተረጉመውን ግን ኢዲየትስ የሚለውን ቃል ሞኝ ብዬ በአማርኛ ላመጣው አሰብኩኝ። እንግዲህ ለምን እንዳደረኩት ትረዱኛላችሁ። ስለዚህ በሞኞች መካከል መከበብ የሚል ርዕስ በአማርኛ እንስጠው። ስለዚህ በዚህ መጽሐፍ ላይ እንደዚህ አይነት ሰዎች ማለት ስትከበቡ እንዴት ማውራት ትችላላችሁ፣ የምርስ ኢዲየት ወይ ደግሞ ሞኝ የሚላቸው ሰዎች አሉ የሚል አይነት ሀሳብ ከማንሳት ስለሚጀምር ያንን ከማንሳት ልጨምርላችሁ። ጸሐፊው ገና ምዕራፍ 1 ላይ ስትገቡ እዚህ ገና ርዕሱ ላይ የተጻፋትን ቃል ለማለስለስ ይሞክር ታያላችሁ። ምን ይላል መሰላችሁ? አንዳንድ ጊዜ ገጥሟችሁ ያውቃል? አንዳንድ ሰዎች ስታዩ እንዴት ሰው ማሰብ እየቻለ እንዴት እንዲያደርጋል ብላችሁ ታውቃላችሁ? ወይ ደግሞ ሰው ጭንቅላት እያለው እንዴት እንዲህ ይናገራል ብላችሁ ታውቃላችሁ? ከዚህ ትነሱና ጸሐፊው ምን ይላል? አንዳንድ ጊዜ ሰዎች የሆኑ ሰዎችን ባህሪ አይተው እንትናማ ጤነኛ አይደለም ወይ ደግሞ እንትና የርዕሱን ሀሳብ ወይ ደግሞ ሞኝ ነው እንትና የሆነ ነገር ነው ብለን ስም እንሰጣቸዋለን። ግን ይላል ጸሐፊው አብዛኛውን ሰው ሄዳችሁ ስታዩ እናንተ ምክንያት ብላችሁ የጠራችሁት ወይ ደግሞ እነዚህ ሞኝ ስለሆኑ ሳይሆን ይላል ጸሐፊው፣ አብዛኛው በእኛ አገላለጽ ኢዲየት ብለን የምንገልጻቸው ወይ ደግሞ ሞኝ ብለን የምንገልጻቸው ሰዎች ሚስ ኮሚኒኬት ከማድረግ ወይ ደግሞ ካለመግባባት የሚመጣ ችግር ነው። ሞኝ ሆነው ሳይሆን ስላልተግባባችሁ ነው። ለምን እንዲያልክ ካላችሁት፣ ምክንያቱም ሰዎች በምን አይነት የሰዎችን ባህሪ ያጠናል ብያችኋል። የራሳችሁን ባህሪ ከማጥናት መጀመር ትችላላችሁ አለ። እንዴት? ምን ያህል መሰላችሁ ጸሐፊው? ሁላችንም አፋውተን ባንናገርም ሰዎች ሁላችንም የየራሳችን የሆነ ስታንዳርድ አለን። ስታንዳርድ ማለት መደበኛ ብለን የምናስባቸው ነገሮች አሉ። ለምሳሌ ስታንዳርድ እንግዲህ ይህን ቃል ብዙዎቻችሁ ከምዘና ከምን ጋር ታውቁታላችሁ ብዬ አስባለሁ። ቃሏን ከመግለጽ ጀምር። ለምሳሌ የምግብን ስታንዳርድ የሚቆጣጠር ተቋም አለ አይደል? ለምሳሌ አንዳንድ ጊዜ የብስኩት ምግብ የሚያመርቱ ሰዎች፣ በተለይ የታሸገ ምግብ የሚያመርቱ ተቋሞች አንዳንዴ የምግቡን ጣዕም፣ የምግቡን ቃና፣ የምግቡን ቀለም ለመቀየር የተለያዩ ኬሚካሎች ይጠቀማሉ። ግን እነዚህ ኬሚካሎች ሲበዙ ይጎዳሉ፣ ሰውነት ይጎዳሉ። ኢቨን አንዳንዴ የሰውንም ጭንቅላት አእምሮንም የመጉዳት አቅም አላቸው። ስለዚህ ይህ ተቋም ምን ያደርጋል? ስታንዳርድ ይሰጧል። ሙሉ በሙሉ ከተው ጣዕሙ ሊጠፋ ነው። ስለዚህ ይሄን ያህል ፐርሰንት ብቻ ተጠቀም ብሎ ስታንዳርድ መደበኛ የሚለውን ልኬት ያበጅለታል።
ለቀለም ለጣም እንደዛ ይጠቀማል። ይሄን ሐሳብ ነው ጻፊው ወደኛ የሚያመጣው። ሰዎችም ይላል ሁላችንም የየራሳችን ስታንዳርድ አለ። ሰው ዝም ሲል አንወድም፣ ሰው በጣም ብዙ ሲናገር አንወድም። ስለዚህ መደበኛ ብለን የየራሳችንን መስመር እንሰጠዋለን። ከዛ ሲያልፍ ነው ወይ ዲየት የምትሉት ወይ የሆነ ነገር የምትሉት። እና ጻፊ ምን ያመሰላችሁ ሁላችንም የየራሳችን ስታንዳርድ ስላለን፣ ሁላችንም የየራሳችን ሚዛን ስላለን በእኛ ሚዛን ሰዎችን ለመመዘን እንሞክራለን። የእናንተ ስታንዳርድ ማለት የእናንተ ባህሪ ላይ የተመሰረተ ነው። ለምሳሌ ለአንዳንድ ሰው በጣም ብዙ የሚያወራ ሰው አኖይንግ የሆነ ሰው ጻፊ የሚያነሳው ምሳሌ አኖ ያደርጋል፣ የሚያበሳጨው አይነት ሰው። እስኪ አንተ ልጅ እረፍ፣ እስኪ ዝም በል። ይሄ የእናንተ ስታንዳርድ ነው። እናንተ ብዙ የሚያወራ ሰው አትፈልጉም። ከዛ ደግሞ አንዳንድ ሰው ጋር ደግሞ ስትሄዱ ዝምተኛ የሆነ ሰው ማይወዱ አይነት ሰው አለ። ኧረ በቃ ከእንትና ጋር መዋል ድብርተኛ ነው፣ ልጁ ጭንቀታም ነው ትላላችሁ። የእናንተ መደበኛ የእናንተ ስታንዳርድ። ለአንዳንድ ሰው ብዙ ነግራችሁ ብዙ አስረድታችሁ ነው ነገር የሚገባው። ስለዚህ በእናንተ ስታንዳርድ ይሄ ሰው አይ እንትናማ ችግር አለበት ትላላችሁ። ወይ ዝቅ ያለ ነው ወይ ቶሎ መረዳት አይችልም፣ መጽሐፉ ስሎ ነው፣ አንዳንድ ሰው ስሎ ናቸው ትላላችሁ። ለአንዳንድ ሰውስ ሳትናገሩ ልትናገሩ ያላችሁትን ነገር ያውቅና ወሬ እንኳን አያስጨርሳችሁ። ግን እንዲህ ስትሉ ይገባል። ልትናገሩት ያለውን ነገር ቀድሟችሁ ይቀበላችሁና ከዛ ያወራል። እንደዚህ አይነት አኖ ያደርጋል፣ ያበሳጫል፣ ወይ ያናዳል፣ ወይ ደግሞ እንዴት ነው በቃ ልክ እኮ ነው ሀሳባችሁን ተረድተዋል፣ ግን ደግሞ ከሱ ጋር መሆን አትፈልጉም። ይሄ የእናንተ ስታንዳርድ የእናንተ መደበኛ የሆነ ልኬት ነው። እና ጻፊ ምን ያመሰላችሁ ይሄ ሚስ ኮሚኒኬሽን እንዳይፈጠር ከፈለጋችሁ፣ ከሰዎች ጋር መግባባት ከፈለጋችሁ ሁለት ነገር ጻፊ አስምሮ ይናገራል። አንደኛ ከእናንተ ስታንዳርድ ውጡና የሰዎችን ስታንዳርድ ለመረዳት ሞክሩ። ለምን ሰዎች አንድ መረጃ የምንሰማበት፣ መረጃ የምናስረዳበት፣ መረጃ ኢቨን አርቲኩሌት የምንረዳበት ፍጥነታችን አቅማችን ይለያያል። አንዳንድ ሰው ዓለምን የሚያይበት መንገድ ልዩ ነው። በቃ እናንተ ግራ ናችሁ፣ እሱ ቀኝ ነው፣ እናንተ ነጭ፣ እሱ ጥቁር፣ ሌላ ዓለም። ከእንደዚህ አይነት ሰው ጋር መግባባት አትችሉም። ስለዚህ እንትናማ እንዲህ ነው እያላችሁ ስም ከምታወጡለት የእሱን ዓለም ለመረዳት ሞክሩ ነው። ስታንዳርዳችሁ የእናንተ ስታንዳርድ እንዳለውን የእሱን ስታንዳርድ ለመረዳት ሞክሩ ነው ጻፊ መጀመሪያ የሚናገረው ነገር። ከእናንተ ዓለም ውጡ ማለት ከሰዎች ጋር ለመግባባት ከፈለጋችሁ። ሁለተኛ ጸሐፊው ሰዎችን ለመረዳት ሞክሩ ይላል። እንግዲህ ሰዎች በጣም ውስብስብ ነን፣ ግን በጸሐፊው አገላለጽ እኔ ያለ ጸሐፊው በተወሰነ መንገድ ሰዎችን አስረዳ ብትሉኝ ሰዎችን በአራት ቦታ ከፍዬ አስቀምጥላችኋለሁ ይላል። እነዚህ አራት ሰዎች ማለት ጸሐፊው ያስቀምጣቸው ሰዎችን በአራት ቦታ የከፈላቸው ክፍልፋዮች ናቸው። የመጀመሪያ የሰዎችን ስታንዳርድ ተረዱ አላር። ሁለተኛ የሰዎችን ባህሪ ተረዱ። ባህሪያቸውን ከተረዳችሁ ከነሱ ጋር ማውራት ቀላል ነው። ምን አይነት ሰዎች ናቸው እነዚህ ሰዎች ካላችሁ፣ እነዚህ ሰዎች ዲስክ ብሎ ያስቀምጣቸዋል። ዲስክ እንደ አብሪቬሽን ነው። የመጀመሪያውን ቀዩን ለምሳሌ ዲ ይሏል፣ ቢጫዋን አይ ይላታል፣ ከዛ አረንጓዴውን ኤስ ያደርገውና የመጨረሻውን ሰማያዊውን ደግሞ ሲ ያደርጓል። እነዚህ ዲስክ ምንድናቸው? በደንብ በታትነን እናያቸዋለን። ግን የመጀመሪያው ለምሳሌ ዲስክ የምትለውን ቃል ብዙ አይጠቀማትም፣ በቀዮቹ ነው የሚገልጻቸው። እኔም ቀለሞችን ለመጠቀም ሞክራል። ለምሳሌ የመጀመሪያው ዲ ቀይ ነው። ቀይ ዲ ማለት ዶሚናንት ማለት ሉዓላዊ ወይ ደግሞ ገዢ፣ እንደዚህ አይነት ሜንታሊቲ ያላቸው ሰዎች አሉ ይላል። ሁለተኛው ደግሞ አይ ነው፣ ኢንፍሉዌንሰርን ተጽዕኖ ፈጣሪ፣ የሚናገር የሚያወራ አይነት ሰው ማለት። ስለነዚህ ባህሪ ነግራቸዋል። ከዛ ኤስ ስቴብል፣ የተረጋጋ ሰከን ያለ የሚል ሀሳብ ያወራል። አራተኞቹ ደግሞ ሲ ናቸው። ሲ ደግሞ ማለት ኮንሺየንሽስነስ። እንግዲህ ከተሳሳትኩኝ ታረሙኛላችሁ፣ ቃላት ትንሽ ትከብዳለች። ኮንሺየንሽስነስ ንቁ ማለት ነው። ንቁ መሆን፣ የነቃ ሰው መሆን ማለት ነው። እነዚህ በሰማያዊ ይመሰላሉ። ሰው እያንዳንዱ ባህሪያቸው ምን አይነት ባህሪ፣ በጣም ብዙ ነው እንግዲህ እንዳልኳቸው፣ ምን አይነት ባህሪ ያላቸው፣ ጠንካራ ደካማ ጎናቸው ምንድነው፣ ከዛ እንዴትስ ከነሱ ጋር ማውራት እንችላለን የሚሉትን ፈጠን ብዬ ላውራችሁ። የመጀመሪያው ለምሳሌ ከቀዮቹን ጀምር፣ ሬድ የምንላቸው ወይ ደግሞ በዶሚናንስ የሚታወቁ ወይ ደግሞ በሉዓላዊ ወይ በስልጣን የሚታወቁ አይነት ሰዎች ናቸው። እንደዚህ ሰዎች ምን አይነት ባህሪ ያላቸው? መጽሐፉ ብዙ ባህሪ ይገልጻል። ፈጠን ብዬ የተወሰኑ ባህሪዎችን ልንገራችሁ። ጸሐፊው ምን ይላቸዋል መሰላችሁ? አንደኛ አክሽን ኦሪየንትድ ይላቸዋል። ሁለተኛ ዲሳይሲቭ ይላቸዋል። ከዛ ኢንዲፔንደንት እና ኮምፒቲቲቭ ይላቸዋል። ምንድን ናቸው እነዚህ? ልግለጽላችሁ። የመጀመሪያው እነዚህ ሰዎች አክሽን ኦሪየንትድ ናቸው ሲል ጸሐፊው እነዚህ ሰዎች እቅድ፣ ወሬ፣ እንደዚህ አይነት ነገር የማይወዱ አይነት ሰዎች ናቸው። የሆነ አቅጣጫ ከተሰጣቸው ቶሎ ወደ ተግባር ለመግባት የሚቸኩሉ አይነት ሰዎች ናቸው። ስለዚህ በወሬ በምን ጊዜ ማጥፋት የማይወዱ ጀስት ወደ ተግባር ንግባ፣ ወደ አክሽን ንግባ የሚሉ አይነት ሰዎች ናቸው። ግን ደግሞ እሱ ብቻ አይደለም፣ ሌላኛው የውሳኔ ሰዎች ናቸው ይላል ጸሐፊ። የውሳኔ እንዳልኳቸው ወደ ተግባር ንግባ፣ ወደ አክሽን ንግባ ብሎ የሚል ሰው የውሳኔ ሰው። ግን ደግሞ ጸሐፊ ምን ያመሰላችሁ? ውሳኔያቸውን በድፍረት የሚወስኑ አይነት ሰዎች ናቸው። ደፋር ናቸው። በቃ የተሰማቸውን ነገር ደግሞ እንኳን አያስቡም። አንዳንዴ የሆነ ነገር እኮ ስትወስዱ ልክ ነኝ አይደለም ብላችሁ ታስባል። እነዚህ ሰዎች ውስጣቸው ከተቀበለ ሌላ ነገር ማየት አይፈልጉም። በቃ ቶሎ የሚወስኑ አይነት ሰዎች እንደሆኑ ከዚህ መጽሐፍ ትረዳላችሁ። ግን እሱ ብቻ አይደለም፣ ኢንዲፔንደንት ናቸው ይላል።
ምን ማለት ነው? የውሳኔ ሰው ናቸው። ቶሎ ወደ ውሳኔ ለመግባት የሚገቡ ሰዎች ናቸው። ወደ ተግባር ቶሎ ለመግባት የሚፈጥኑ አይነት ሰዎች ናቸው። በእነሱ አቅም በእነሱ ጉልበት የሚሄድ ሰው ስለማያገኙ ብዙ ጊዜ ብቻቸውን ለመስራት የሚፈልጉ አይነት ሰዎች ናቸው። ሌላው ላቅድም ብዙ ነገሮች ላስብ ይላል። እነዚህ ለእንደዚህ አይነት ነገር ጊዜ የላቸውም። ስለዚህ ኢንዲፔንደንት በቃ ብቻቸውን መስራት የሚፈልጉ አይነት ሰዎች ናቸው። ግን ይላል ጸሐፊው ያሰፋዋል፣ ብቻቸውን ብዙ ነገሮችን መስራት እንደማይችሉ ስለሚገባቸው እታች ሆኖ አይደለም ከሰዎች ጋር ሲሰሩ የሰዎች መሪ ሆነው መስራት የሚፈልጉ አይነት ሰዎች። የነሱ ፍጥነት አለቃ ካለ ከአለቃ ጋር ያጋጫቸዋል። የነሱ ሐሳብ እንደነሱ ሐሳብ የሚሄድላቸው ቲም ስለማያገኙ አብዛኛውን ጊዜ እታች አይደለም እላይ ሆነው ስር ያለውን ሰው በእነሱ ፍጥነት ለማስኬድ የሚሞክሩ አይነት ሰዎች ናቸው። ለዚህ መሪ ናቸው እነዚህ ሰዎች። የመሪ ፐርሶናሊቲ ያላቸው ሰዎች ናቸው። እንደዚህ አይነት ሜንታሊቲ ኖሮ አለቃ ከሰጣችሁት ይህ ሰውዬ አብዛኛውን ጊዜ ከአለቃ ጋር ይጣላል ማለት ነው በዚህ ሐሳብ መሰረት። ስለዚህ ዶሚነንት ናቸው ጸሐፊ የሚለው ለዛ። ከዛ አለፈ ኮምፒተንቲቭ ናቸው፣ ተፎካካሪ፣ ሁሌ ተፎካካሪ ናቸው። ከሆነ ነገር ጋር ሲፎካከር ታዩታላችሁ። አንዳንዴ ከሮቦትም ጋር ይፎካከራል፣ ከአለቃ ጋር ይፎካከራል፣ ከስራ ባልደረባ ጋር ይፎካከራል። ብዙ ነገሮችን ለመስራት ኮምፒቲሽን የሚያይ አይነት ሰው ነው። ለምን? በቃ ሁሌ ወደ ተግባር የሚገባ ነው፣ ሁሌ ኢንዲፔንደንት ነው። በቃ ነገሮችን አርቲኩሌት የሚያደርገው ከዚህ አንጻር። እንደ አንድ ነገር ልጨምርላችሁ፣ እንደነዚህ አይነት ሰዎች ምን ያነቃቃቸዋል በሉ። መጽሐፉ የሚነግራችሁ ነገር ልንገራችሁ። የሆነ ነገር ተነስቶ ለመስራት ምን እንደሚያነቃቃችሁ ታውቃላችሁ? ጸሐፊ የሚናገረው ነገር የመጀመሪያው እነዚህ ሰዎች የሆነ ነገር ተነስቶ ለመስራት የሚያነቃቃቸው ስልጣን ነው፣ ፓወር የሚባለው ነገር። ስልጣን እንዳላቸው ከተሰማችሁ ምንም ነገር ይሰራል። አንተ አለቃ ነህ ካላችሁት ይሰራል። ስልጣን ለማግኘት የሚጋደሉ አይነት ሰዎች ናቸው። ለምን? ምክንያቱም እነዚህ ሰዎች አምቢሽየስ ናቸው፣ ፍላጎት አላቸው፣ ወደ ተግባር መግባት የሚፈልጉ አይነት ሰዎች ናቸው። ስለዚህ ስልጣን እንደሚያገኙ ከተሰማችሁ፣ ሰዎችን መርቶ የልባቸውን ሀሳብ አይምሯቸው ውስጥ ያለውን ሀሳብ ወደ ምድር ማውረድ እንደሚችሉ ከተሰማችሁ ምንም ነገር ለመስራት ይነሳሳል። ስልጣን የሆነ ነገር ተነስቶ ለመስራት ያነሳሳቸው አይደለም። ሁለተኛ እነዚህን ሰዎች ለመስራት የሚያነሳሳቸው በመጽሐፊው አገላለጽ ውጤት ነው። ምን ይፈልጋሉ መሰላችሁ? እከሌ ከገባ በኋላ እንዲያመጣ መባል የሚፈልጉ አይነት ሰዎች ናቸው። በተለይ ደግሞ የሚታይ ውጤት እንትና እንዲያደረገ መባል ስለሚፈልጉ ውጤት ግልጽ የሆነ ዓላማ ከሰጣችኋቸው እነዚህ ሰዎች የሆነ ነገር ተነስቶ ለመስራት እንደሚነቃቁ መጽሐፉ ይናገር። ግን ዓላማ ብቻ አይደለም፣ ኮምፒቲሽን የሚባለው ነገር ያነቃቃቸዋል። ፉክክር ካለ ይነሳል። እንደዚህ አይነት ባህሪ ያላቸውን ሰዎች ካያችሁ የሆነ ነገር ተነስቶ እንዲሰሩላችሁ ከፈለጋችሁ ከሆነ ነገር ጋር አፎካክሯቸው። ከራሳቸው አይደለም፣ ነገራችን ላይ ከራሳቸው ጋር የሚዋገሩ አይነት ሰዎች። እነዚህ ሰዎች ለራሳቸው ሙሉ ናቸው። ከሆነ ሰው ጋር አወዳድሯቸው የሆነ ነገር ተነስቶ ለመስራት ሲነሳሱ ታያላችሁ። ኦኬ፣ ምንድን ነው ይሄ? እንደዚህ አይነት ባህሪ ያላቸው ሰው ጠንካራ ጎና፣ ስለ ጠንካራ ጎን ላውራቸው። ባህሪያቸውን በተወሰነ መንገድ ከገለጹ ምንድነው ጠንካራ ጎናቸው? የመጀመሪያው እነዚህ ሰዎች ውጤት እንደሚያመጡ ትተማመኑባቸዋላችሁ። የውጤት ሰዎች ናቸው። ሌላው በቃ እቅድ አድርጎ ብዙ ነገር የሚዳክርበትን ነገር እነዚህ ሰዎች ውጤቱን ያሳዩዋቸዋል። ወሬ ብቻ አይደለም። ከዚህ መጽሐፍ የምትረዱት ነገር የውጤት ሰዎች ናቸው። በዚህ ትተማመኑባቸዋላችሁ። ሁለተኛ በራስ መተማመንና ድፍረት አላቸው ይላል ጸሐፊው። በራስ መተማመንና ድፍረታቸው ምን ይሰጣል መሰላችሁ? አንደኛ የሚሰሩትን ነገር በድፍረት እንዲሰሩ። ምንድነው አንድን ነገር እኮ እርግጠኛ ሆናችሁ ሰሩና እየተጠራጠራችሁ ሰሩ ተመሳይ አይደለም። እነዚህ በእርግጠኝነት ስሜት ስለሚሰሩ ውጤታማ የመሆን እድላቸው ከፍ ያለ ነው። አንደኛ። ሁለተኛ ሰዎች ይሄ ጠንካራና ደፋር በሆነ ሰው መመራት እንወዳለን። እንደነዚህ አይነት ሰዎች ሁሌ መሪ ናቸው። እንደነዚህ አይነት ሰዎች ሁሌ ብቻቸውን አይደለም፣ ከስራቸው ሰው አለ። ለምን? ምክንያቱም ሁሌ ሰዎች ወደ እንደነዚህ አይነት ሰዎች ይሄዳሉ። ምን ይስባቸዋል ሰዎች ካላችሁ፣ እንደ ሀገር መሪ እንኳን ሂዱ፣ ተቋም የሚመራ ቤተሰብ እንኳን የሚመራ ሰው ሄዳችሁ፣ ሰዎች ምን አይነት ሰው ይፈልጋሉ? የሚቆጣጠር። ምን አይነት ሰው ይፈልጋሉ? ውሳኔ የሚወስድ ደፋር የሆነ ሰው። ለምን? ምክንያቱም በቃ የሆነ ነገር እንኳን ቢፈጠር ወደ እሱ መምጣት ይችላል። እሱ ጠጋለው፣ እሱ መፍትሄ አለው፣ እሱ የሆነ ነገር አለው፣ እሱ ላይ መተማመን የሚባል ነገር ይመጣል። ስለዚህ እነዚህ ሰዎች ይሄ ጠንካራ ጎናቸው ሰው የመሰብሰብ አቅም ሰው መሰብሰብ የሚችሉበትን አቅም እንደሚሰጣቸው መጽሐፉ ይናገራል። ጠንካራ ጎናቸው ሌላኛው ምንድን ነው ካላችሁ፣ እነዚህ ሰዎች ብዙ የሚያስቡ አይነት ሰዎች አሉ። የሆነ ነገር ከተሰማችሁ አያብላሉ፣ ፊት ለፊት ይነግሯቸው። ከደበራቸው ልክ ካልሆናችሁ ፊት ለፊት ይነግሯቸዋል። ለአለባበሳችሁ ልክ ካልሆነ ፊት ለፊት ይነግሯቸዋል። አይ እንደዚህ አድርግ። ይሄ ሀሳብ የማይደብቁ አይነት ሰዎች ናቸው። ፊት ለፊት የተሰማቸው ነገር የሚናገሩ አይነት ሰዎች እንደሆኑ መጽሐፉ ይናገራል። ልቀጥል። ደካማ ጎናቸውስ ምንድን ነው? ይሄ እንግዲህ አንዳንድ ቦታዎች ላይ መጽሐፉ ጠንካራ ጎን ያለውን መልሶ ደካማ ጎን ሲለው ታያላችሁ። ለምሳሌ ደካማ ጎና ምንድን ነው? እነዚህ ሰዎች ወደ ተግባር መግባት የሚፈልጉ አይነት ሰዎች ናቸው አልኳቸው አይደል? አብዛኞቹን የሚሰሩትን ነገር ዲቴል ኦሪየንትድ አይደለም። በቃ ከመሬት ተነስቶ በስሜት የተነሳ ውሳኔ የሚወስኑ። ይሄ ምን ያመጣል? አንዳንዴ ግቡን እኮ ይመቱታል። ኢፌክቲቭ መሆንና ኢፊሽንት መሆን ይለያያል። ግቡ ይመታል፣ ግን ደግሞ ብዙ ብር ባክኗል። ግቡ ይመታል፣ ግን በጣም ብዙ ሰው ከስራ ወጥቷል። ግቡ ይመታል፣ ጥል ተፈጥሯል። ሰውየው ግብ መምታቱን ብቻ ነው የሚያየው። ግቡን ሲመታ የሚያመጣቸውን ጉዳቶች አይ። ይሄ በጣም ትልቅ ችግር እንዳለበት መጽሐፉ ይናገራል። ሌላኛው ትዕግስት የላቸው።
ሁሌ ሰውን ያጣድፋል። ይሄ ከሰው ጋር ያጣላችሁ። ግን ሌላኛው ከሰው ጋር እንደሚያጣላችሁ ታውቃላችሁ? ዳይሬክት ናቸው ብያችኋለሁ። የተሰማቸውን ፊት ለፊት ስለሚናገሩ አንዳንዴ ሰው ፊት ማይሆን ነገር ሰዎችን ይናገሩና ከሰዎች ጋር አላስፈላጊ የሆኑ ጥሎች እንደሚፈጥሩ መጽሐፉ ይናገራል። አይ እንትናማ ግልጸኝነትን ወዳለው ካለ በኋላ የሆነ ሰዓት ላይ ያ ግልጸኝነት እሱ ጋር ሲመጣ በማይሆን ነገር ሲናገረው፣ በማይሆን ቃል ሲናገረው ያኔ የቀረብከውን ያህል ትረቀዋለህ። ከሰዎች ጋር ጥል የሚፈጥሩ አይነት ሰዎች እንደሆኑ ከዚህ መጽሐፍ ትረዳላችሁ። እሺ ከሬዲዮች ጋር ዶሚነንት ከሆኑ ሰዎች ጋር እንዴት እንግባባ? ይሄር ላይ መጽሐፉ ትልቁ ዓላማ ከነዚህ ሰዎች ጋር እንዴት ማውራት እንችላለን ካላችሁ የተወሰነ ነገር ልንገራችሁ። ጸሐፊው ከነዚህ ሰዎች ጋር ማውራት ከፈልጋችሁ አንደኛ ግልጽ ሁኑ። ይህ ወሬ አደባብቁ። እነዚህ ሰዎች እያወራችሁ አቋርጧችሁ ምንድነው የምትፈልገው የሚሏችሁ አይነት ሰዎች ናቸው። አንደኛ የምትፈልጉትን ነገር እርግጠኛ እወቁ። የምትፈልጉትን ነገር ከዛስ ግልጽ ተናገሩ። ገንዘብ ከሆነ የምትፈልጉት ይሄን እኛ ጋር ኢንቨስት እኮ ካደረግክ እንዲያርግ አትርፍ አትበሉት። ይሄን ያህል ገንዘብ አምጣልን፣ ይሄን ያህል ገንዘብ ትርፍ እንሰጣለን በሉት። ግልጽ የሆነ ሰው የሚወዱ ሰዎች ስለሆኑ ይሄ እንደሚፈልጉ መጽሐፍ ይናገራል። ሁለተኛ ግልጽ መሆን ብቻ አይደለም፣ ቦልድ ሁኑ። ይሄን ያህል ገንዘብ ከሰጠን በዚህ ጊዜ ይሄን ያህል ታተርፋለህ ስትሉት ተሸማቃችኋል። ቦልድ ደፋር ካልሆናችሁ አይሰማችሁም እነዚህ ሰዎች። ስለዚህ በተቻላችሁ መጠን ውጤት ተኮር ሁኑ። አንደኛ ይሄን ካረክ ይሄን ታመጣለህ፣ ግን ደግሞ ስትናገሩ ደፋር ሆናችሁ ተናገሩ። ያኔ እነዚህ ሰዎች መልሰው እንደሚያከብሯችሁ መጽሐፉ ይናገራል። የመጀመሪያዎቹ ምላችሁ ሰዎች እነዚህ ናቸው፣ ሬድ የሚባሉት። ወደ ሁለተኞቹ ልምጣ። ሁለተኞቹ ደግሞ የሎ ናቸው፣ ወይ ደግሞ ኢንፍሉዌንሰር የሚባሉ ሰዎች ናቸው። እነዚህ ሰዎች ምን አይነት ባህሪ ያላቸው እንደነዛ ሁሉ ልግለጽላችሁ። ጻፊው ኢነርጀቲክ ይላቸዋል፣ ቶካቲቭ ይላቸዋል፣ ፐርሱዌሲቭ እና ክሪኤቲቭ ይላቸዋል። ምን ማለት ነው? እነዚህ ሰዎች ሁሌ ኢነርጀቲክ አይደክመውም እንዴ የምትሉት አይነት ሰው የለም። ሁሌ ይሄ የተነቃቃ ሰው፣ ሁሌ ደስ የሚል ሰው። እሷ አጠገብ ስትሆኑ አይደብራችሁም። እሷ አጠገብ ስትሆኑ ወይ እሷ አጠገብ ስትሆኑ ስሜታችሁ አይወርድም። በቃ ሁሌ እንደተነቃቃ የሚጋባ ኢነርጂ ያላቸው፣ ሰላምታቸው ደስ የሚል፣ በቃ ሁሌ ፍንትዝያ የሆነ እንደዚህ አይነት ሰዎች ናቸው። ኢነርጀቲክ ናቸው ይላቸዋል ጸሐፊ። ግን ደግሞ ኢነርጀቲክ ብቻ አይደለም፣ ቶካቲቭ ናቸው። ያወራሉ፣ ወሬ ይወዳሉ ይላል። እንዲህ ሳወራችሁ እንግዲህ የሆነ ሰዎች አይምሯችሁ ላይ ይወጣል። ወሬ ይወዳሉ። በቃ they know how to communicate። ከማያውቁት ሰው ጋር ጓደኝነት መፍጠር ይችላል። ዝም ብላችሁ መጣችሁ ዝም ብላችሁ መሄዳችሁ፣ ያወራሉ፣ ያስወሯችኋል። ከዛ ያለፈ ማውራት ግን ብቻ አይደለም፣ አውርተው ማሳመን ይችላሉ። they know እንዴት ፐርሱዌድ ማድረግ እንደሚችሉ ያውቃሉ። በምላሱ ምን ይቆላል ሲባል ሰምታችሁ ታውቃላችሁ? በቃ they know እንዴት ማሳመን እንዳለባችሁ ያውቃሉ። ደካማ ጎናችሁን ያውቃሉ። ግን ደግሞ ጸሐፊው አንድ አሪፍ ሌላ እንግዲህ አንድ ተጨማሪ አሪፍ የሚላቸው ነገር ክሪኤቲቭ ናቸው ይላቸው። እነዚህ ሰዎች ኤክሳይትመንት ይወዳሉ፣ ፈን ይወዳሉ። ምን ይላሉ? ይሄ ነገር ምን አመጣ መሰላችሁ? ቦሪንግ የሆነ ነገር አይወዱ፣ የሚደጋገም ነገር አይወዱ። ይሄ ነገራቸው ሁሌ አዲስ ነገር እንዲፈጥሩ ያደርጋቸው። አዲስ ፈን፣ አዲስ ክሪኤቲቭ ነገር፣ አዲስ የሆነ ነገር እንዲፈጥሩ ያደርጋቸዋል። ይሄ ነገር ክሪኤቲቪቲን እንደሰጣቸው መጽሐፉ ይናገራል። እሺ እነዚህን ሰዎች ምን ያነቃቃቸዋል ወደሚለው ነገር ልምጣችሁ። የሆነ ነገር ተነስቶ ለመስራት ምን ያነቃቃቸው? እንደዚህ አይነት ጓደኛ ካላችሁ፣ የሆነ ነገር እንዲሰራላችሁ ከፈለጋችሁ፣ የሆነ ነገር እንዲያደርግ ቤተሰብ አባል ልጃችሁ እንደዚህ አይነት ከሆነ እንደዚህ አይነት ባህሪ ካለው የሆነ ነገር ተነስቶ እንዲያደርግ ከፈለጋችሁ እነዚህን ተጠቀሙ ነው። ደካማ ጎኑ ጸሐፊ ምን ያመሰላችሁ? የእነዚህ ሰዎች የሚያነቃቃቸው የመጀመሪያው ነገር ሪኮግኒሽን ነው። እውቅና ማግኘት ይፈልጋሉ። እንዲጨበጨብላቸው ይፈልጋሉ። ስለዚህ የሆነ ነገር አድርግልኝ ስትሉት መጀመሪያ ትላንትና የሰራውን ነገር ንገሩት። አንተ እኮ ባታደርግ እንዲያሆነ፣ አንተ እኮ ባትኖር፣ ስሜቱ የሚነቃቀው የሆነ ነገር ተነስቶ ለመስራት ከፍ የሚለው ይህን ሲያገኝ። እንደዚህ አይነት ሰዎች እውቅና ይወዳሉ፣ ጭብጨባ ይወዳሉ፣ አይን ይወዳሉ። ስለዚህ ያንን ስጧቸው። ሞቲቬሽን ፋክተራቸው አንደኛው እሱ ነው። ሁለተኛው አዲስ ነገር ይወዳሉ። አዲስ ነገር ማለት ፕሮጀክት ይወዳሉ። ፕሮግራም እና ፕሮጀክት ልዩነታቸውን ከዚህ በፊት አንድ መጽሐፍ ላይ አውርቻለሁ ብዬ አስባለሁ። ፕሮግራም ማለት በየጊዜው የሚደጋገም ነው። ራሱ በቃ የሆነ ቀን ጠብቆ የሚደጋገም። ለምሳሌ ይሄ ቴሌቪዥን ፕሮግራም አለ፣ በቃ ቀኑን ጠብቆ ይመጣል። ፕሮጀክትስ መጀመሪያ ያለው መጨረሻ ያለው። እነዚህ ሰዎች ፕሮግራም አይወዱም፣ የሚወዱት ፕሮጀክት ነው። ይጀምራል፣ ከዛ ያልቃል፣ ከዛ አዲስ ነገር ደግሞ ይመጣል። አዲስ ነገር ለመስራት ይነሳሳል። ይሄ ነገራቸው እንግዲህ ደካማ ጎን ላይ ያነሳላቸዋል። አንዳንዴ አቋመ ቢስ ያደርጋቸዋል። የሆነ ነገር ይጀምራሉ፣ አይጨርሱም፣ ሌላ ነገር ላይ እንዲሄዱ ያደርጋቸዋል። ሌላኛው የሚያነቃቃቸው ነገር ፈን ነው። መስራት ብቻ አይደለም፣ ስራ ላይ ጨዋታ ይፈልጋሉ፣ ቀልድ ይፈልጋሉ፣ ቡና ይፈልጋሉ፣ የቤተሰብ ስሜት እንዲፈጠር ይፈልጋሉ፣ የሚያወሩት ሰው ይፈልጋሉ። እንደዚህ አይነት ፕሮጀክት ከሰጣችሁ ቶሎ ይገባሉ። አይ እነንትን አሉ፣ በቃ ፈታ እንላለን፣ ቢሮ ደስ ይላል፣ ጨዋታ አለው፣ ጌም አለው፣ ቴኒስ አለው ስትሏቸው እነዚህ ለመስራት ሲነሳሱ ታያላችሁ። ስለዚህ ቁም ነገር ብቻ አታብዛችሁ፣ ፈንም ጨምሩበት። ይሄ እንደሚያነቃቃቸው መጽሐፉ ይናገራል። እሺ ወደ ጠንካራ ጎናቸው ልግባ። እነዚህ የሎ ኢንፍሉዌንሰር የሚባሉ ሰዎች ምን አይነት ጠንካራ ጎን አላቸው? መጽሐፉ መጀመሪያ የሚነግራቸው ነገር እነዚህ ሰዎች ኦፕቲሚስቲክ ናቸው።
ኦፕቲሚስቲክ ማለት ሁሌ ፖዚቲቭ የሆነ ነገር አለ አይምሯችሁ። ደብሯችሁ ሄዳችሁ እነዚህ ሰዎች ያነቃቁ በቃ ፈታ ብላችሁ ድብርታችሁ ረስታችሁ እንድትመለሱ ያደርጋችሁ። ይሄ ፖዚቲቪቲያችሁ በጣም ጠንካራ ጎናቸው እንደሆነ መጽሐፉ ይናገራል። አንዳንዴ ድብርት የሞላበት ቤት ውስጥ ገብቶ ቤቱን ፈካ ያደርጉታል። ይሄ በጣም ትልቅ ጠንካራ ጎን ነው። አንዳንዴ ከሰዎች ባገኘው ብላችሁ የምታስቡት ነገር ነው። ሌላኛው ሶሻብል ናቸው። የቤተሰብ ስሜት ይፈጥራሉ። ይሄ ምንድን ነው? ለምሳሌ ሴልስ ላይ እንደዚህ አይነት ስኪል በጣም ይፈልጋል። አንድ ነገር ከመሸጣችሁ በፊት የቤተሰብነት ስሜት መፍጠር። ቤት ሰላም ነው ወይ እንዴት ነው በቃ የሆነ እንዴት ነው ቤተሰብ ያደርጓቸዋል ማለት። እንደዚህ አይነት ሰው ደንበኛ እናንተን ደንበኛ ለማድረግ በጣም በቃ ትንሽ ነገር የሚፈልጉ። ስለዚህ ሶሻብል ናቸው። ከሰዎች ጋር ለመግባባት ቀላል ነገር የሚፈልጉ አይነት ሰዎች ናቸው። ሌላኛው ሲያወሩ ፐርሱዌሲቭ ናቸው። ቅድም እንዳልኳቸው አውርተው ማሳመን ይችላል። አውርተው በቃ ምንም ምርት መሸጥ እንደሚችሉ መጽሐፉ ይናገራል። እሺ ወደ ደካማ ጎናቸው ልምጣ። ደካማ ጎናቸው መጽሐፉ መጀመሪያም እንደሚል ታውቃላችሁ፣ ዲስኦሪየንትድ ናቸው። እነዚህ ሰዎች በእቅድ የሚንቀሳቀሱ ሰዎች አይደሉም። የሆነ ነገር ይጀምራሉ፣ ከዛ ያቆማሉ። የሆነ ነገር ይጀምራሉ፣ ያቆማሉ። ለምን? ፈን ነው የሚፈልጉት። አዲስ ነገር። ዲስኦሪየንትድ ናቸው። ግን ደግሞ እሱ ብቻ አይደለም። አንዳንዴ የሆነ ስራ ይሰሩና እንዳልኳችሁ ከሰው ጋር መሆን ይወዳሉ ብያቸዋል። የሆነ ስራ መስራት ይጀምሩና ጓደኛ ከመጣ ስራውን ትተው ወደ ጓደኛ ይሄዳሉ። ፈን የሆነ ነገር ከመጣ ስራውን ወደዛ ይሄዳሉ። ዲስኦሪየንትድ ናቸው። መጽሐፉ እንደ ደካማ ጎን የሚያነሳላቸው ነገር ይሄ። ሌላኛው እንዳልኳችሁ ኢነርጀቲክ ምናምን ስሜታዊ ናችሁ ካልኳችሁ ለጥሩ ብቻ ለመጥፎም ነገር እንደዛ ናቸው። ሞቅ ያሉትን ያህል ትንሽ ነገር ነው የሚበቃቸው። ቶሎ ሲናደዱ ታያላችሁ። እንዴ እንትና እንደ ባህሪ ያለው እንደ የምትሉት የሆነ ነገር ሲወጣ ታያላችሁ። የሳቁትን ያህል መጥፎ ሲሆንባችሁ፣ የሳቁትን ያህል ድንገት ሲቆጣችሁ እንደምታየው መጽሐፉ ይናገራል። በጣም ሴንሲቲቭ ናቸው። ሌላኛው ደካማ ጎን ናቸው። አሁን ጠንካራ ጎናቸው ላይ ኦፕቲሚስቲክ ናቸው ብያቸው አይደል? ደካማ ጎናቸው ላይ ጻፊው ኦቨር ኦፕቲሚስቲክ ናቸው። አንዳንዴ ኦቨር ኦፕቲሚስቲክ ማለት ችግር እኮ አለ፣ ችግሩን ተቀምጦ እንዲናርገው ብሎ ከማውራት ይልቅ በቃ ግድ የለም የሆነ መፍትሄ ይመጣል፣ የሆነ ምታት ከሰማይ ወርዶ የሆነ ነገር የሚያደርግ ይመስል ግድ የለም አለ እንዲናረጋል ወሬ ብቻ እንደሚሆኑ መጽሐፉ ይናገራል። ይሄ በጣም ትልቅ ችግር ነው። ኦፕቲሚስቲክ መሆን ጥሩ ነው። ኦቨር ኦፕቲሚስቲክ ስትሆኑ ግን ችግርን ቁጭ ብሎ ከመፍታት ይልቅ በቃ ችግርን በስሜት በቃል በሆነ በጨዋታ በምን ሸፋፍ ነው ለማለፍ እንደምትሄዱ መጽሐፉ ይናገራል። ይሄ በጣም ትልቁ ደካማ ጎናቸው። እሺ ከነዚህ ሰዎች ጋር እንዴት እንግባባ አይደል? ከነዚህ ሰዎች ጋር ማውራት ከፈለጋችሁ፣ ከነዚህ ሰዎች ጋር መግባባት ከፈለጋችሁ ጻፊው ትንሽ ነገር ይነግራችኋል። እሱን ሀሳብ ላንሳላችሁ። የመጀመሪያው ከነዚህ ሰዎች ጋር መግባባት ከፈለጋችሁ ጻፊው አንደኛ ፍሪ ሁኑ፣ ነፃ ሁኑ፣ ከዛ ደግሞ ፖዚቲቭ ሁኑ። እነዚህ ሰዎች ነፃ ስለሆኑ ነፃነት ይወዳሉ። ጭንቅ ስትሉባቸው ከእናንተ ጋር መዋል አይፈልጉም። ቀስ እያሉ እየገፏቸው የሆነ ሰዓት ላይ እንዴት ሄደ ትላላችሁ። አይወዱም እንደዚህ አይነት ቦታ። አንደኛ ፍሪ ሁኑ፣ ነፃ እራሳችሁ ነው፣ ይቀበሏቸዋል እንደነዚህ አይነት ሰዎች። ፍሪ ብቻ ግን አለም ፖዚቲቭ ሁኑ። ጭንቀት አታውሩባቸው፣ የሆነ ነገር አታውሩባቸው። ወሬ ሲቀይሩ ታያላችሁ፣ ወደ ቀልድ ወደ ጨዋታ። አይወዱም እንደዚህ አይነት ነገር። ስለዚህ ስታወሯቸው ጻፊው ፍሪ ሁኑ፣ አንደኛ ነፃ ሁኑ፣ ሁለተኛ ፖዚቲቭ ሁኑ። ሌላኛው ከእነዚህ ሰዎች ጋር መግባባት ከፈለጋችሁ እውቅና ስጧቸው። እነዚህ ሰዎች በእውቅና አይደራደሩ። ትላንት እንዲያርገልኝ በሏቸው። ትላንት አንተ እኮ እንዲያርግ፣ አንተ እኮ እንዲያቅማለ ስታወሯቸው፣ የሆነ ፕሮጀክት ሰጣቸው፣ አንተ እኮ አሪፍ ሊደር ነህ በሏቸው። እናንተ ላይ መስላችሁ ይችላል፣ ይነቃቃሉ። ኢቨን አንዳንዴ እየሸወዳችኋቸው በቃ ዝም ብላችሁ እኮ እየሸወዳችኋቸው ያን ለመሸወድ እንደዛ እንዳላችሁ ያውቃሉ፣ ግን በሏቸው፣ ስሜታቸው ይቀየራል። እውቅና ላይ አይደራደሩም እነዚህ ሰዎች። ሶስተኛ ቅድም ደካማ ጎናቸው ላይ ዲስኦሪየንትድ ናቸው ብያቸዋል። የሆነ ፕሮጀክት ጀምሮ ከዛ ያቆማሉ፣ ከዛ የሆነ ነገር ይጀምራሉ ብያቸዋል። እነዚህ ሰዎች ወደ መስመር ማስገባት ከፈለጋችሁ አትቆጣቸው። ቁጣ ይወዱ። ስትቆጧቸው ኔጌቲቭ የሆነ ነገር እናንተ ጋር ከተሰማችሁ ያሸሻቸዋል። ሚላል መሰላችሁ ጻፊው ኦፕን ሁኑ፣ ፍሪ ሁኑ፣ ግን ሳትቆጡ ወደ መስመር መልሷቸው። አንዳንዴ ሼምም ማስይዛቸው ልትመልሷቸው ትችላላችሁ። እንዲህ አንተን ብለን አምነን እንዲኮል እንሆን ነው። ቀለል ባለ መንገድ መለስ አድርጓቸው እንጂ በቁጣ እነዚህ ልጆች አትመልሷቸው፣ እነዚህ ሰዎች አትመልሷቸው። ኢንፍሉዌንሰሮች እንደዚህ አይነት ባህሪ ያላቸው። በጣም የሚገርማቸው ነገር ደግሞ ብዙ ሰው መሀል ስላሉ ሰው ቤት ሰው በሰው ይተካል የሚል አይነት አስተሳሰብ አላቸው። ስለዚህ እናንተ ጋር ብዙ መቆየታቸው ግድ የላቸው። እናንተ ጋር ቢቆም ሌላ ቦታ ይሄዳሉ። ስለዚህ እንዳይሸሹባችሁ ከፈለጋችሁ እውቅና እየሰጣችሁ፣ ግን ሲስቱ እቺን ነገር እስኪንጨርሳት በሉ። ሰላማዊ በሆነ መንገድ መለስ አድርጓቸው። ቁጣ እነዚህ ሰዎች ጋር እንደማይሰራ መጽሐፉ ይናገራል። እኔ እንግዲህ ዛሬ እዚህ ጋር ላቁም። በጣም ሰፊ መጽሐፍ ነው። ክፍል 2 ቀጣይ ሳምንት ይዤላችሁ እመጣለሁ። ግን መጽሐፉ የሆነ ቁም ነገር እያስጨበጣችሁ እንደሆነ ተስፋ አደርጋለሁ። አሁን ካወራሁት ሀሳብ ምን ትረዳላችሁ መሰላችሁ? ሰዎች በጣም የተለያየ ሀሳብ፣ የተለያየ ፍላጎት፣ የተለያየ አይነት አሰራር አለ። ስለዚህ ከእንደዚህ አይነት መለያየት ጋር ራሳችንን በምን አይነት መንገድ ነው ቀርጸን ከሰዎች ጋር መቅረብ ያለብን የሚሉትን ነገሮች መረዳት አለብን።
ይሄ ማለት ግን አቋምን ቀይር ማለት አይደለም። የውስጥ አቋማችሁን፣ ሐሳባችሁን፣ ፍላጎታችሁን ቀይሩ ማለት አይደለም። ግን ከሰው ጋር ለመግባባት ሰውየውን በተወሰነ መንገድ መምሰል አስፈላጊ ነው። እኔ መሳቅ አልወድም የሚል ሰው አለ። እኔ ሁሌ ለምን ገለፍጣለሁ የሚል ሰው አለ። ግን ደግሞ ከሌላ ሰው ጋር ለመግባባት ግዴታ ስለሆነ ለተወሰነ ጊዜ ቢያንስ ሰላም ስትባባሉ ፈገግ ለማለት ሞክሩ። በቃ በቂ ነው እሱ። እንዲህ ካደረጋችሁ ለመግባባት ቀላል ሁኔታ እንደምትፈጥሩ መጽሐፉ ይናገራል። ወደ ሶስተኛው እንሂድ። ሶስተኛው ግሪን ወይ ደግሞ ስቴዲ ይለዋል ጸሐፊው። ግሪን ወይ ደግሞ ስቴዲ ማለት እንደ አይምሯችሁ ላይ ለመያዝ እንዲመቻችሁ ነፋሻማ ቦታ፣ አረንጓዴ የሆነ ቦታ ስትሆኑ ምን ትሆናላችሁ? ትረጋጋላችሁ አይደል? ጸሐፊው አረንጓዴን የመረጠው ለዛ ይመስለኝ። የተረጋጉ አይነት ሰዎች ናቸው። እነዚህ ሰዎች ምን አይነት ባህሪ ያላቸው ካላችሁ ላይ የበፊቶቹ እንደገለጽኩላችሁ ልግለጽላችሁ። እነዚህ ሰዎች ጸሐፊው ካልም ይለዋል፣ ከዛ ሰፖርቲቭ ይለዋል፣ ሎያል እና ጉድ ሊስነር ይላቸዋል። ምን ማለት ነው? የመጀመሪያው ካልም ይላቸው በጣም የተረጋጉ አይነት ሰዎች ናቸው። እነዚህ ሰዎች አንዳንዴ ውጭ እንኳን ጩኸት ምን ቢፈጠር በጣም ሰላም የሆኑ አይነት ሰዎች ከእነሱ ጋር ትንሽ ከቆያችሁ ረጋ ብላችሁ ትወጣላችሁ። በብዙ ነገር ስሜታዊ ሲሆኑ ማታያቸው ናቸው። አንደኛ። ሁለተኛ ሰፖርቲቭ ናቸው። እንደነዚህ አይነት ሰዎች ብዙ ጊዜ ራሳቸው ዙሪያቸውን የሚከቡት በሚወዷቸው ቦታ በሚሰጧቸው ቤተሰብ በሚሏቸው አይነት ሰዎች ነው። አዲስ ሰው ሚት ማድረግ የማይፈልጉ አይነት ሰዎች፣ ዙሪያቸውን ብቻ በሚያውቋቸው በሚወዳቸው ሰው በመክበብ የሚታወቁ አይነት ሰዎች ናቸው። ከዛስ የሚከቧቸውን ሰዎች ለመርዳት ብዙ የሚሄዱ ሰዎች ናቸው። ለእንትና እንዲያረኩለት አይሉ፣ ግን ደግሞ አንዳንዴ ራሳቸውን እስከ መስጠት ድረስ የሚሄዱ ናቸው። 100 ብር ኪሳቸው ውስጥ ቀርተው ከተጠየቁ ያላቸውን ለመስጠት ማለት እነሱ በእግር ሄዳሉ እንጂ ዙሪያቸው ያለውን ሰው ለመጉዳት ዙሪያቸው ያለ ሰው ነገር ከጠየቃቸው ሩቅ ሄደው ለመስጠት የሚሞክሩ ለመርዳት የሚሞክሩ አይነት ሰዎች ናቸው። ሰፖርቲቭ ይላቸዋል። ከዛ ደግሞ ሎያል ይላቸዋል። የሚታምኑ በኃላፊነት ይታመናሉ። እንግዲህ ሰፖርቲቭ ካልኳቸው በኃላፊነት የምታምኗቸው ሰዎች ናቸው። በገንዘብ ታምናላችሁ፣ በቤተሰብ በምን ልታምኗቸው የምትችላቸው አይነት ሰዎች ናቸው። ሌላኛው በጣም የተረጋጉ ሰዎች ስለሆኑ ጥሩ ሰሚ ናቸው። ችግር ካጋጠማችሁ ሄዳችሁ አውሯችሁ። መክሯችሁ አይደለም፣ ችግራችሁ እነሱ ጋር ውፍ ብላችሁ ተገላግላችሁ አይምሯችሁ ሰላም ሆኖ ትመለሳላችሁ። ለምን? ጥሩ ሰሚ ናቸው። ጥሩ ሰሚ ናቸው ማለት የምታወሩትን ብቻ አይደለም፣ ቦዲ ላንጉዌጅ ይሰማሉ፣ ይረዳሉ፣ አንደርስታንድ ማድረግ ይችላሉ። ይህ በጣም አሪፍ የሚባለው ኳሊቲያቸው እንደሆነ መጽሐፉ ይናገራል። እሺ እነዚህስ ምን ሞቲቬት ያደርጋቸዋል? የሆነ ስራ ለመስራት ምን ያነሳሳቸዋል? ምን ያነቃቃቸዋል ካላችሁ ጸሐፊው አንደኛ ምንም ነገር ለመስራት ለምሳሌ አንድ ተቋም ውስጥ ለመግባት መጀመሪያ የሚያዩት ነገር ስቴዲ ነው ወይ፣ ይሄ ቦታ ይሄ ስራ ያዘልቃል ወይ የሚሉትን ነገሮች እንደሚያዩት ያላችሁ። ሲኪዩር ነው ወይ፣ ተቋሙ ምን ያህል ጊዜ ቆየ፣ ይቀጥላል ወይ፣ በየጊዜው አዳዲስ ፕሮጀክት እያመጣ ያስጨንቀኛል ወይስ ያለችዋን ነው ራሱን ይዞ መሄድ የሚፈልገው የሚሉትን ነገሮች ያሉ። አዲስ ነገር የማይወዱ ሰዎች ናቸው። በቃ የለመዱት ነገር ሲቀየር የማይወዱ አይነት ሰዎች ናቸው። ስለዚህ ስቴዲ የሆኑ ቦታ ይመቻቸዋል፣ ይወዳሉ። ስለዚህ ስራ ሰጧቸው ይህን በሏቸው። ግዴ ሲኪዩር ነው ዋስትና አለው በሏቸው። ሌላኛው ምን ያነቃቃቸዋል፣ ምን የሆነ ነገር ለመስራት ያነሳሳቸዋል ካላችሁ እምነት ወይ ደግሞ ትረስት። የሚያምኑት ሰው ምንም ነገር ካላቸው ይቀበላል እነዚህ ሰዎች። ስለዚህ አንድ መረጃ ለመስጠት ከፈለጋችሁ እራሳችሁ አትሂዱ፣ በሚያምኑት ሰው ሂዱ። ለምን? ሰርክላቸው ጠባብ ነው፣ ብዙ ሰው አይደለም ዙሪያቸው ያሉ። እነሱ በዙሪያቸው ባሉ ሰዎች የሆነ መረጃ ከመጣ ግን ቶሎ ለመቀበል አቅም አላቸው። ስለዚህ ለእምነት ለትረስት በጣም ትልቅ ቦታ እንደሚሰጡ መጽሐፉ ይናገራል። ግን እሱ ብቻ አይደለም፣ ሃርመኒ። የሆነ ነገር እንሰራለን ስትሏቸው እነንትና እነ ጓደኞች አሉ እነንትና አሉ በሏቸው፣ ቤተሰብ አለ በሏቸው። ይህ ሰው የሚሰበሰብበት ቦታ ይመቻቸዋል። ይሄ ዝምተኝነታቸው ጸሐፊው ስለነዚህ ሰዎች ዝምተኝነት ሲያወራ የሚወዷቸው ሰዎች ሲሰበሰቡ ሌላ ባህሪ እንደሚያሳዩ ነገር አዲስ ሰው ጋር ዝም ይላሉ፣ የሚወዷቸው ሰው ጋር ሌላ ባህሪ ሲያሳዩ ታያላችሁ። እና ሃርመኒ ይወዳሉ። እኔ ከሚለው ነገር ይልቅ እኛ የሚል ነገር የሚመቻቸው ማለት አንድ ላይ እንዲናረጋል፣ አንድ ላይ እናድጋል፣ አንድ ላይ እንዲኖራ እንደዚህ አይነት ቃሎችን የሚወዱ አይነት ሰዎች ናቸው። ስለዚህ ሃርመኒን እንደሚወዱ መጽሐፉ ይናገራል። እሺ ምንድነው ጠንካራ ጎን ናቸው? ጸሐፊ ጠንካራ ጎን የሚላቸው ነገር ምንድን አላቸው? የሚላቸው ነገሮች እስካሁን ድረስ ያወራሁትን ማሰብ የሚጠቀልል ነው። አንደኛ ትዕግስተኞች ናቸው ይላል ጸሐፊ። ይታገሳሉ። ይሄ መረጋጋታቸው ብዙ ነገሮችን የመታገዝ አቅም ሰጥቷቸዋል። አንዳንዴ መጥፎ የሆነ ሁኔታ ውስጥ ሲገቡ ግድ የለም ያልፋል ብሎ የሚያረጋጓቸው ሰዎች ማለት እነዚህ ስቴብል የሚባሉ አይነት ሰዎች ናቸው። ሌላኛው የቃላቸው ሰዎች ናቸው ይላል ጸሐፊ። ምን መሰላችሁ? ቃል ኪዳን ሲገቡላቸው የሆነ ነገር ቃል ሲገቡላቸው በጣም ተጠንቅቀው ነው ቃል የሚገቡት። ቢቻል ቃል ላለመግባት ይሞክራሉ። ቃል ከገቡ ግን ቃላቸውን ለመፈጸም እስከ መጨረሻ የሚጋደሉ አይነት ሰዎች ናቸው። የቃላቸው አይነት ሰዎች ናቸው እነዚህ ሰዎች። ሌላኛው በጣም ጥሩ አቅም አላቸው የሚለው ነገር ይሄ።
ሶስተኛ በጣም ጥሩ ኳሊቲ አላቸው የሚለው ነገር ጸሐፊው ሰዎችን የማረጋጋት አቅም አላቸው። አንዳንዴ ዙሪያ ያለው ነገር ሁሉም ሲረበሽ በቃ እንዲሆነ ጉዳችን ፈላ ምን ሲል ይሄ እነዚህ ሰዎች ማውራት ሲጀምሩ ትረጋጋላችሁ። አይ ግድ የለም ተረጋጉ። ልብን ማስከል ልብን ረጋ ማድረግ የሚችሉ አይነት ሰዎች ናቸው። ጥል መሃል ክተቷቸው ማረጋጋት ይችላሉ። ሲያወሩ ራሱ ደስ ይላሉ። በነገራችን ላይ እንደዚህ አይነት ሰዎች ዙሪያችሁ ካሉ አላውቅም። በቃ አለቀ በቃ ይሄ የዓለም መጨረሻ አለቀ እንትናማ ብላችሁ ሄዳችሁ ያረጋጓችሁ። ራሳችሁ አንዳንዴ ራሳችሁ ወቅሳችሁ እንድትመለሱ ያደርጋችኋል። ሌላ እኮ ነገር አይደለም። ነገሮችን የማረጋጋት የመስማት አቅም እንዳላቸው መጽሐፍ እናገር። እሺ ደካማ ጎናቸውስ ምንድን ነው? ደካማ ጎን ጸሐፊው የሚለው ነገር አንደኛ መሰላችሁ ጸሐፊው ድንገተኛ ለውጥ አይወዱ። ለውጥም የሆነ ነገር ሲቀየር የሚረብሻቸው አይነት ሰዎች ናቸው። እና እንዴት ነው አንዳንዴ እኮ ያለን ነገር ይዞ መሄድ ጥሩ ነው፣ ግን አንዳንዴ ለውጥ በሚያስፈልግበት ቦታ ላይ እነዚህ ሰዎች ሌዚ ሲሆኑ ወይ ደግሞ ሲሰንፉባችሁ ታያላችሁ። የሆነ ነገር ሲቀየር ከምንቀይረው እንዲኮ ምክንያት ሲፈጥሩ ታያላችሁ። የደካማ ጎናቸው። ሌላኛው ቴንሽን ይሸሻል። የሆነ የሚያስጨንቃ ለምሳሌ የሆነ ፕሮጀክት ስትጀምሩ የሆነ ሳለ መጨነቃቸው አይቀርም። ቢዝነስ ስትጀምሩ የሆነ ሳለ ልከስር ነው እንደ የምትሉበት አይነት ሁኔታ ውስጥ መግባታቸው አይቀርም። እነዚህ ሰዎች እንደዚህ አይነት ሁኔታ አይወዱ። መቀየር እንደማይችሉ ከተሰማቸው በተለይ ደግሞ ግድ የለም እንታገስ ምናምን የሚባል ነገር ከተሰማቸው ትዕግስት የሚባል ነገር አሁን እዚህ ጋር ስትሟጠጥ ታያላችሁ። በተለይ በጣም ቴንሽን የበዛበት ቦታ መቀመጥ አይወዱ። ታክሶ ቶሎ እልቅ የሚል አይነት ሰው የለም። እንደዚህ አይነት ሰዎች ሊታገሷችሁ ይችላሉ፣ ብዙ ነገር ይታገሳሉ፣ ግን ቴንሽን ከበዛ የማይታገሱ አይነት ሰዎች ናቸው። ሌላኛው ሪስክ መውሰድ አይወዱ። አዲስ ነገር ማይወድ ሰው ያው አንድ ላይ ይመጣል። ሪስክ አለው ካላችሁ እነዛ መቀመጥ አይወዱ። እሺ ከነዚህ ሰዎች ጋር እንዴት አውርተን እንግባባ? እንግዲህ ቅድም ሞቲቬሽን ካልኩት ሀሳብ ጋር የሚገናኙ ሀሳቦችን ነው ማነሳቸው። ከነዚህ ሰዎች ጋር አውርታችሁ መግባባት ከፈለጋችሁ ጸሐፊ አንደኛ የሚነግራችሁ ነገር ከነዚህ ሰዎች ጋር ስታወሩ ኢነርጂያቸውን ማቻሉ። እናንተም ተረጋጉ። ጮክ ብላችሁ አታውሩ፣ ፈጥናችሁ አታውሩ። ረጋ ብላችሁ ሰከን ብላችሁ አውሩ። ጸሐፊው መጀመሪያ የሚነግራችሁ ነገር። ሁለተኛ እነዚህ ሰዎች የተረጋጉ ናቸው። ራሳቸውን በሚወዷቸው በሚያከብሯቸው ሰዎች የሚከቡ ናቸው ማለት እነዚህ ሰዎች ለክብራቸው ቦታ ይሰጣሉ። ሪስክ የማይወስዱት ምንም ማይሉት አንደኛ ስማቸው ማጣት ስለማይፈልጉ ነው። ስለዚህ እነዚህን ሰዎች በክብር አክብራቸው አውራቸው። ረጋ በሉ፣ ከዛ በክብር አውራቸው። ክብራቸው ሲነካ የሚቀመጡ አይነት ሰዎች አሉ። ሌላኛው ከነዚህ ሰዎች ጋር መግባባት ከፈለጋችሁ ሀሳብ ስጧቸው። ሀሳብ ላይ ቶሎ ውሳኔ አይሰጡም። ቅድም እንዳልኳቸው ቃል ቶሎ አይገቡም። ለምን? ቃል ከገቡ ቃላቸው መፈጸም እንዳለባቸው ያስባሉ። ስለዚህ ጸሐፊ ምን ያመሰላችሁ? ሀሳብ ስጧቸው፣ ከዛ ጊዜ ስጧቸው። ለውሳኔ ጊዜ ስጧቸው፣ ለማሰብ ጊዜ ስጧቸው። ጊዜ ሲሰጣቸው እነዚህ ሰዎች ከራሳቸው ጋር አስበው አሰላስለው ምን ያስፈልጋል የሚለውትን ነገሮች ወስነው እንዳይመጡ መጽሐፉ ይናገራል። ሌላኛው እንደው የመጨረሻ እዚህ ሀሳብ ስር ማነሳላቸው የእነዚህ ሰዎች ባህሪ ምንድን ነው? እነዚህ ሰዎች ምንም ስራ ሲሰሩ ዋስትና ይፈልጋሉ። ምንም ነገር አዲስ ነገር እንጀምራለን ስትሉ ዋስትና አለው ወይ የሚሉትን ነገሮች ሳይጠይቋችሁ ተናገሩ። ዋስትና አለው፣ ምንም መፍራት የለብም፣ ምንም መዝጋት የለብም የሚል አይነት ንግግር አውሩ። እነዚህ ሰዎች ቶሎ ከሀሳባችሁ ጋር እንደሚስማሙ መጽሐፉ ይናገራል። እነዚህ እንግዲህ ሶስተኞቹ ናቸው። ወደ መጨረሻ ልምጣ። አራተኞቹ ብሉ፣ እነዚህ ንቁ ያላቸው ማለት ነው። እነዚህ ሰዎች ምን አይነት ባህሪ ያላቸው? ጸሐፊው አራተኞቹን ሲገልጻቸው በእንደዚህ ቃል ይገልጻቸዋል። የመጀመሪያው አናሊቲካል ኤንድ ዲቴል ኦሪየንትድ ይላቸዋል። ኦርጋናይዝድ እና ሪስፖንሲብል ይላቸዋል። ምን ማለት ነው? እነዚህ ሰዎች ከሌላው ሰው ይልቅ መረጃን የሚረዱበት አንድን ሀሳብ ሰውን እንኳን ሲያዩ ከሌላ ሰው ለየት ባለ መንገድ ያሉ። እንዴት ካላችሁ እነዚህ ሰዎች ምንም ነገር ሲያደርጉ፣ ምንም ነገር ሲያዩ፣ ምንም ነገር ሲረዱ ዲቴል ኦሪየንትድ ናቸው። አብጠርጥረው ነው የሚያውቋችሁ፣ አብጠርጥረው ነው የሚያዩዋችሁ። ከእናንተ ጋር ሲያወሩ አነጋገራችሁን ያሉ፣ አለባበሳችሁን ያሉ፣ አይቷችሁ እናንተን ገምቷችኋል። ዲቴል ነው የሚያዩት። አንድ መረጃ አንድ መጽሐፍ ስጧቸው። መጽሐፉን እንደሌላ ሰው ብቻ አይደለም የሚያነቡት። እኔና እናንተ ከምናነብበት መንገድ በጣም መዝነው በትነው ነው የሚያዩት። አናሊቲካል ናቸው፣ ዲቴል ኦሪየንትድ ናቸው የሚላቸው ጸሐፊው ለዚህ ነው። ሁሉም ነገር በታት ነው የሚያዩ ሰዎች ናቸው። ሁሉም ነገር በታት ነው የሚመዝኑ ሰዎች ናቸው። እነዚህ ሰዎች አሪፍ ኦዲተር ናቸው። በቃ ገንዘባችሁ ቁጥራችሁን ለማየት በጣም ጥሩ ሰዎች ናቸው። በደንብ በታት ነው የሚያዩ። መረጃን ሲያዩ መረጃን እንኳን ሲቀበሉ በደንብ በታት ነው የሚቀበሉ ሰዎች ናቸው። ከዚህ የተነሳ ብዙ የሚጠይቁ አይነት ሰዎች ናቸው። ሌላኛው ኦርጋናይዝድ ናቸው። እነዚህ ሰዎች ለመለየት ሰው መሀል አስቀምጣቸው እነዚህ ሰዎች ለመለየት ቀላሉ። አለባበሳቸው ያስታውቃል። የልብስ ከለር ሲመርጡ ያስታውቃል። ቤታቸውን ክፍላቸውን ብታይ ሁሉም ነገር ስርዓት ያለው ሽታ እንትን ይላል። የአንድ ነገር ምን መሆን አለበት፣ የትኛው መጽሐፍ የቱ ጋር መቀመጥ አለበት፣ በቃ የትኛው አበባ ይቀመጥ፣ ሁሉም ነገር ስርዓት ባለው መንገድ ነው መቀመጥ ያለበት። ለእነዚህ ሰዎች ኦርጋናይዝድ ናቸው።
ግን እሱ ብቻ አይደለም ሪስፖንሲብል ናቸው፣ ኃላፊነት የሚሰማቸው አይነት ሰዎች ናቸው። የሆነ ነገር ሰጣችኋቸው በኃላፊነት ታምናቸዋላችሁ። ኦኬ እነዚህ ሰዎች አንድ ነገር የሆነ ስራ ሰጣችሁ ለማነሳሳት እንትን አለ ብላችሁ ለማነቃቃት ምን ያስፈልጋል ካላችሁ ጸሐፊው መጀመሪያ ምንም ስራ ስትሰጧቸው ምንም መረጃ ስትሰጧቸው አኪዩሬት እና ኮሬክት የሆነ መረጃ ስጣቸው። እነዚህ ሰዎች አኪዩሬሲ እና ኮሬክትነስ ያነቃቃቸዋል ይላል። የሆነ ፕሮጀክት አለ ለምን እዚህ ላይ አትሰራም ስትሉት ስለ ፕሮጀክቱ ትክክለኛ መረጃና ዲቴይል ከነገራችሁት ይሄ ሰው እዛ ለመግባት አይፈራም። ለምን ያውቀዋል። ስትነግሩት አይምሮ ላይ እንዲባረግ እንዲህ ብሎ አስልቶ ጨርሷል። ስለዚህ ተነስቶ ለመግባት ተነስቶ ለመስራት ብዙ አይፈራም። ስለዚህ ግልጽ የሆነ ደግሞ ትክክለኛ የሆነ መረጃ ከሰጣችኋቸው እነዚህ ሰዎች የሆነ ነገር ለመስራት እንደሚነሱ መጽሐፉ ይናገራል። ሌላኛው ምን ሞቲቬት ያደርጋችኋል ካላችሁ ኦርደር፣ ቅድም ያልኳችሁ ኦርጋናይዝድ ናችሁ ካላችሁ ኦርደር ያነሳሳችሁ። የሆነ ቤት ገብታችሁ የሆነ ስራ ካላችሁት የሆነ ቢሮ አይቶ ቢሮ ኦርጋናይዝድ ነው ወይ ያምራል ወይ ኢንቴሪየሩ እንዴት ነው ቢሮ እንዴት ነው አይቶ ይወስናል። በጣም በሚገርማችሁ ስለዚህ ምንም ነገር ስትሰጣቸው መረጃ ኦርጋናይዝ ማድረግ ብቻ አይደለም፣ ቢሮአችሁ የሚታየው ነገር ኦርጋናይዝ ይሁን። ይሄ ነገር ያነሳሳቸዋል። ሌላኛው የሆነ ነገር ተነስቶ ለመስራት ምን ያነሳሳቸዋል? አንዳንዴ ማታውን ሙሉ ይሰራሉ፣ ሙሉ ቀን ይሰራሉ። ምን ያነሳሳቸዋል ካላችሁ እነዚህ ሰዎች ስህተት ይጠራሉ። ስህተትን አቮይድ ለማድረግ ስህተት የሚባለውን ነገር ለመቅረፍ የማይፈነቅሉት ድንጋይ። አንዳንዴ ምን ይሆናል ላለመሳሳት ብሎ በጣም ብዙ ዋጋ ይከፍሉና ሰዓት ይወስዱባቸው። አቃ ነገ አምጣ ያላችሁትን ፕሮጀክት ግዴለም እስኪ እንዲናርጉ ማታውን ሙሉ ይሰሩት ያላችሁ። ምን ያነሳሳቸዋል ካላችሁ ስህተት፣ ፍራቻ፣ የማያደርጉት ነገር እንደሌለ ከዚህ መጽሐፍ ታያላችሁ። እሺ ወደ ጠንካራ ጎናቸው ልምጣላችሁ። ምንድነው ጠንካራ ጎናቸው? የመጀመሪያ ኦርጋናይዝድ ናቸው። ስርዓት ባለ መንገድ ነው ነገር የሚመሩት። ይሄ በጣም ትልቁ ኳሊቲያቸው። ሌላኛው ፕሪዲክተብል ናቸው። የሚያደርጉትን ነገር ሁሉ አቅደው ስለሆነ የሚያደርጉት ከእቅዳቸው ውጭ አይንቀሳቀሱ። የኢንፍሉዌንሰሮች ተቃራኒ ማለት እዚህ ይላቸዋል። ኢንፍሉዌንሰሮች ያቅዳሉ፣ እቅዱን ትተው ወደ ሌላ ስራ ይገባል። እነዚህ ያቅዳሉ፣ በቃ ምን ሰዓት ላይ የት ማግኘት እንዳለባቸው ታውቃላችሁ። ምናልባት እነዚህ ሰዎች ሁሌ ተመሳሳይ ካፌ ሊሆን ይችላል የሚጠቀሙት፣ ሁሌ ተመሳሳይ ምግብ ሊሆን ይችላል የሚበሉት። በቃ ከዚህ ውጭ የማይደፍሩ አይነት ሰዎች ናቸው። ሁሉም ነገር ፕሮጀክተብል መሆን አለበት። ይሄ ጠንካራ ጎናቸው። በኃላፊነት ይታመናሉ። ሌላኛው ሃይ ስታንዳርድ። እኔ በቃ እዚህ ጋር ስደርስ ይሄ እውነትም ባህሪያቸው ነው ብዬ ያልኩበት ክፍል ነው። መጽሐፉም ያምስላል። የሆነ ፕሮጀክት ሰጥታችሁ ፕሮጀክቱ መጨረስ ብቻ አይደለም። ፕሮጀክቱ መጨረስ ቀዮቹም ይጨርሳሉ፣ ቢጫዎቹም ይጨርሱ ይችላል። እነዚህ ሰዎች ፕሮጀክት መጨረስ ብቻ አይደለም፣ ፕሮጀክቱን በትልቅ ጥራት እንደሚጨርሱ ትተማመኑባቸዋላችሁ። እንደዚህ አይነት ባህሪ ያለው ሰው የሆነ ስራ ከሰጣችሁት እናንተ ራሱ ደግማችሁ ቼክ ማድረግ አይጠበቅባችሁ፣ ከእናንተ በላይ ቼክ ያደርጋል። እንደውም አንዳንዴ መልሳችሁ ቼክ ስታደርጉት ይሄን አይተዋል ብላችሁ ያላያችሁትን ነገር ያሳያችኋል። በቃ ሃይ ስታንዳርድ የሆነ ነገር መስጠት ላይ ጎበዝ ናቸው። እሺ ደካማ ጎናቸውስ ምንድን ነው? ደካማ ጎናቸው ምንድን ነው ካላችሁ ልክ እንደ ስቴብሎች ሁሉ ለውጥ አይወዱም። ሁሉም ነገር ኦርጋናይዝ ነው ማለት በእቅድ ነው የሚንቀሳቀሱት። ከእቅዳቸው ውጭ ትንሽ ነገር ለየት ካለች ያ ነገር ይረብሻቸዋል። ለውጥ የሚባል ነገር የማይወዱ አይነት ሰዎች ናቸው። ሌላኛው ፐርፌክሽኒስት ናቸው። ሁሉም ነገር ጥንቅቅ ብሎ ካላለቀ ስራ አይጀምሩ። ሁሉም ነገር ጥንቅቅ ብሎ ካላለቀ ስራ አያቆሙ። ይሄ ነገር አንዳንድ ነገሮች እኮ ፐርፌክት ሆኖ ያልቃሉ ማለት አይደል። ፐርፌክት ካልሆኑ አይገቡም። ፐርፌክት ካልሆኑ አይጨርሱም። ስራ እንዲሌይ እንዲያደርጉ ያደርጋቸዋል። ስራ በጊዜ እንዳይጨርሱ ያደርጋቸዋል። ይሄ ሌላኛው በጣም ትልቁ ችግራቸው። ኃላፊነትም ቶሎ እንዳይረከቡ የሚያደርጋቸው አንደኛው ይሄ። ሌላኛው እንደ ደካማ ጎን ጸሐፊው የሚያነሳላቸው ነገር በጣም አናሊቲካል ናቸው፣ በጣም ሎጂካል ናቸው። ኢሞሽናል ነገሮችን የመረዳት ችግር አለባቸው። ኢሞሽናል ኪዎችን መረዳት አይችሉም። አንድ ፊልም አለ፣ ምንድነው ቢግ ባንግ ቲዮሪ የሚባል ፊልም ታውቁታላችሁ? ሼልደን ኩፐር የሚባል አንድ ካራክተር አለ፣ በጣም አናሊቲካል። እሱ እንደዚህ አይነት ባህሪ ያለው። እነዚህ ሰዎች ስሜትን መረዳት አይችሉም። ሰው እናንተ እኮ የሆኑ ነገሮችን እኮ ማየት ይችላሉ፣ ግን ሰው ሲከፋው የሆነ ነገር አውርቼ ሰው ይደብረዋል የሚል ነገር ብዙ አይደለም። ኢሞሽናል ለሆነው ጎናቸው አይጠነቀቁላቸው። የተሰማቸው ይነገራል፣ የተሰማቸውን ያደርጋሉ፣ ልክ ነው ብሎ ያሰቡትን ያደርጋሉ። ኢሞሽናል አንደርስታንዲንግ ላይ ግን ደካማ እንደሚሆኑ መጽሐፉ ይናገራል። የመጨረሻ ሀሳብ ላንሳላችሁ። ከእነዚህ ሰዎች ጋር እንዴት እንግባባ፣ እንዴት አውርተን መግባባት፣ እንዴት ኮሚኒኬት እናደርግ ካላችሁ ጸሐፊው የመጀመሪያው ከእነዚህ ሰዎች ጋር አውርታችሁ መግባባት ከፈለጋችሁ የምታወሩት ነገር ሁሉ መረጃ ላይ የተመሰረተ ይሁን። አይ ትርፋችን ይሄ ላይ ለመምጣት አለበት ስትሉ እንዴት አወክ ይላችኋል። ሂሳቡ እንድትሰሩለት ይፈልጋል። ትክክለኛ የሆነ ማረጋገጥ ፕሩቭ ማድረግ የማትችሉት መረጃ እጃችሁ ላይ ካለ ባታወሩ ይሻላል። ጸሐፊው ፕሪሳይስ የሆነ መረጃ ይዛችሁ አውሯቸው። ሁለተኛ ኦርጋናይዝዱ ነው። እናንተ ራሳችሁ ቢሮአቸው ኦርጋናይዝድ ይሆን፣ አለባበሳቸው ኦርጋናይዝድ፣ ስርዓት ባለው መንገድ እናንተ ስትታዩቸው እናንተን ለመስማት እናንተን ለማመን አቅም እንደሚያገኙ መጽሐፉ ይናገራል።
ኦርጋናይዝድ ሆናችሁ እነዚህ ሰዎች አውሯቸው። ሌላኛው ከእነዚህ ሰዎች ጋር ስታወሩ ስሜትን አይደለም ሎጂክን አውሯቸው። አይ በጣም ጥሩ ነው፣ ሰው ይረዳል፣ ደስ አይልም፣ አይገባቸውም። እነዚህ ሰዎች አይፈልጉም። ከዛ ይልቅ ሎጂካል ሆኑ። ይሄን ብናደርግ እንዲህ እናደርጋለን፣ ይሄን ካደረግን ይሄን ነገር እናገኛለን። ይሄ ማስረዳት የማትችሉትን ነገር በስሜት ብቻ ልታሳምኗቸው አትችሉም። ስሜት አይገዛቸውም እነዚህ ሰዎች። ሌላኛው ከነዚህ ሰዎች ጋር ጸሐፊው መግባባት ከፈለጋችሁ ስታንዳርዳቸውን አክብሩላቸው ይላል። ስታንዳርድ ቅድም ያልኳት ቃል መጣቻር መደበኛ። እነዚህ ሰዎች ጥንቅቅ ያለ አለባበስ ነው የሚለብሱት። እነዚህ ሰዎች የሚበሉት ነገር ይመረጣል። ብዙ ነገሮች እንትን ያለ ነው። ይሄ ምንድነው ቀድሞ የተወሰነ ነው። ስለዚህ በእነዚህ ሰዎች ቀልዳችሁ ልታሸንፏቸው አትችሉም። አክብሩላቸው። አይኔ በዚህ ሰዓት እዚህ ነኝ ካላችሁ አክብሯቸው። አይኔ በዚህ ሰዓት እዚህ ካፌ ነው፣ አይኔ እንዲህ ነው ማድረግ፣ አክብሩላቸው። ያኔ እናንተን ለመቅረብ እናንተን ለመስማት ክፍት እንደሚሆኑ መጽሐፉ ይናገራልና ጸሐፊ እንግዲህ ሰዎች በጣም ብዙ አይነት ባህሪዎች አለን። ጸሐፊው ግን እኔ በተረዳሁት መሰረት ይላል ሰዎችን በእነዚህ 4 ቦታ ከፍላቸዋለሁ። ስለዚህ እነዚህን ሰዎች አኮርዲንግሊ እንደ ባህሪያቸው ካላወራቸዋቸው ሞኝ ብላችሁ እንግዲህ ሰውየው ሞኝ አይደለም፣ አዲስ ነገር እየነገራችሁ እድል ይዞላችሁ መጥቶ ሊሆን ይችላል። ግን ከእድሉ ጋር ልትተላለፉ እንደምትችሉ ጸሐፊው ይናገራል። እንግዲህ አጠቃላይ ሰራውንድድ ባይ ኢዲየትስ በቶማስ ኤሪክሰን የተጻፈው መጽሐፍ እንዲያዩት። መጽሐፉን እንዴት አያችሁት? የመጽሐፉን ሀሳብ በምን አይነት መንገድ ተረዳችሁት? እናንተ እንደው ከነዚህ 4ቱ የትኞቹ ናቸው? አንዳንዴ ምናልባት ቅድም አንስቸው ይሁን አይሁን አላውቅም፣ ጸሐፊው አንዳንዴ ከነዚህ ባህሪዎች ብዙ ቦታ ላይ ራሳችሁ ልታገኙ ይችላላችሁ። ግን ዶሚናንት የሆነ በጣም ትልቅ እናንተ ላይ የሚቆጣጠሯችሁ 1 ወይ 2 ናቸው። ሰው እነዛም ምረጡና የእናንተ ባህሪ የትኛው እንደሆነ እዩ። ደካማ ጎናችሁ ላይ እንድትሰሩ መጽሐፉ ይናገራል። ስለ መጽሐፉ ያላችሁን አስተያየት ከስር በማስቀመጥላችሁ የሶሻል ሚዲያ አማራጮች ገብታችሁ ልታስቀምጡልኝ ትችላላችሁ። አስተያየቶቻችሁን አያለው። ከኔ ጋር ግን በዚህ ሳምንት የነበረን ቆይታ ይህን ይመስላል። ቀጣይ ሳምንት በአዲስ መጽሐፍ በአዲስ ሀሳብ እንገናኛለን። የቀጣይ ሳምንት ሰዎች ይበላል። መልካም ሳምንት።